አናንያ ኳሱ እንዴት ነበር? አገባ ወይ ባገባ ባላገባ ምን አገባሽ? ባገባ ባላገባ ምን አገባሽ? አገባ ወይ ባገባ ባላገባ ምን አገባሽ? ምን እንደው ባላገባ ሂድ ከዚህ ጭራሽ ልደበድበኝ? ወይ ይቅርታ ያቴ ስሜታዊ ሆኜ እኮ ነው። አይ ስሜትህን እዛው ሜዳ ላይ ተፈራግጠህ ጨርስ። ምን ይላል ዋካቸው? ምን መሆን ነው የምትፈልግ? ለኔ ነገርኛልስ ለወደፊት እንደው ቢሳካልሽ ቢመቻችልሽ ምን መሆን ትፈልጊያለሽ? ያው እኔ ደስ ምኞትሽ በቃ ትኬት ቆራጭ የአውሮፕላን ነው የባስ ትኬት ቆራጭ ሞት። ኧረ ጀማው የት እንሂድ? ማሬ በቃ ኳስ አለ ምሳሌ እኔ ልወጣ ነው። ኳስ ታያለሽ? አይ በቃ ጥሩ። እኔ ይሄንን ወልውዬ ስጨርስ አብሲቱን እጥለዋለሁ። እንዴ አብሲቱን ማን ፈልገዋለሁ? ማርዬ ለምን ትጥለዋለህ? ማርዬ በቃ ሂጂ አንቺ ሂጂ። እኔ ራሴ በቃ ሽቴን ጣል አድርጌ ወሸቅ አድርጌ ወይ ምጣዱ ከሰማ ምንድን ነው ከሰማ? ማርዬ ከምጣድ ጋር ማውራት ጀመርክ እንዴ? ምጣዱ ከሰማ ወይ ማርዬ በቃ ዝም በይና አንቺ ሂጂ። በቃ ዝም ብዬ ልጆቹን ቀዝነዋል፣ እኔ አጸዳድተዋል። ሂጂ በቃ ልጆቹ ቀዝነዋል። ጥርግርግር አድርገሽ ቅዘናቸው። በእናት ማየት አልፈልግም። I don't want to see any ቅዘን when I come back to this home። ያምሃል በለው። በቃ ሂጂ አንቺ። ያምሃል በለው በይ አንቺ። ያምሃል በለው። እንዴ ምን ነው? ሐሙስ ሊያልፍልን ነው። እኔ እኮ ቡና ዝዤ እየጠበቅኩ ነው። አይ በጣም ወይ ቃሙታ። ኧረ እባክሽ ካልጠጣሁ ያሳክከኛል። አይ እድፎትንማ በቡና ያሳቡ። ምን አልሽ አንቺ? ሊያልፍልን ነው እኮ። እንዴት? የፊታችን ሐሙስ ሚሊዮኖች ከተራራው ሊፈልቁልን ነው። ምን ጉድ ነው? ኧረ ሲሳይ ነው የአሁኑ ሐሙስ። ሚሊዮኖች ከተራራው ሊፈልቁ ቀኔ ነው። እኔ እርሶ ደግሞ ቡና አልጠጣም። ኧረ በቃ ፈላሎታል። አይፎክቱ አና። አቤት ዳዲ። ምን ነው በጊዜ መጣሽ? ዛሬ ስራ የለም እንዴ? አለቃዬ እንደዛ ብላኝማ ሁለተኛ እዛ መስሪያ ቤት አልሰራም። ምን ብላሽ ነው? ተባረሻል አትለኝም? አይ አንቺ ልጅ እንደው ምን ይሻልሻል? በቀደም ከአንበሳ ግቢ ተባረርሽ፣ አሁን ደግሞ ከዚህ። እዛማ ያለ ጥፋቴ ነው እኮ። እንዴት? የአንበሶቹን በር ክፍቱ ረስተሽ ሄድሽ ብለው እኮ ነው ያባረሩኝ። አሁን ማን ይሙት ስጋ እንዴት ወዶ አንበሳም ይሰርቃል? አና። አቤት ዳዲ። ደግሞ ለምንድን ነው እንቁላል ይዘሽ የምትሄጂው? ባዮሎጂ ቲቸር ቤት ስራ ሰጥቶን እኮ ነው። ሊያስተምርበት ነው? ኧረ ኑሮ ከብዶት ነው። ትጫወቻለሽ ባክሽ። በያስቀምጪ እንዴ ማርክ እኮ አለው። ከስንት? ጥሬው ከ20 ጥብሱ ከ25። የፈጣሪ አለ። በይ ቅዳሜ ጀሸጅ ያናግራቸዋለሁ። ዳዲ። አቤት አና። ስታድግ ግን ምን መሆን ነው የምትፈልገው? ከዚህ በላይ ወዴት ነው ማድገው? ፋይናንሻሊ ማለት እኮ ነው። አንዲያ ነው እንዴ? መጀመሪያ ልብሶችን በሙሉ ለተራቡ ሰዎች መስጠት ፈልጋለሁ። ኧረ ዳዲ ላሽ ያንተ ልብስ የሚበቃው ካለማ በእርግጠኝነት አልተራበም። አንቺ ልጅ ራን። አጎቴ ጉድ ሰራኝ። ሰውን ማመን ቀብሮ ድንቡሎ ማላከ ተበላው ዘንድሮ። እሱ እዛ ሲዝናና እኔ እዚህ ቦርክኬ ሰው ጮማ ሲቆርጥ መብላቴ ነው ዶኬ። እያልኩ በጠዋቱ ስነጫነጭ ማሚ ሰማችና አንቺ ዛሬ ማጎትሽን እያማሽ ባልሆነ አትለኝም እንዴ? እና ያኔ አሜሪካ ሊሄድ የበረራው ቀን እኮ ለታክሲ 300 ብር ተበድሮኝ አታስቢ በዶላር እልክልሻለሁ ብሎኝ ይኸው ላሻለኝ አይደል ስላት፣ ውይ ኧረ ቅድም ደውሎ ነበር ልኮልሻል ነው አጎቴ